ሰላም ሰላም እንዴት ቆያችሁ? ክቡራትና ክቡራን አድማጭ ተመልካቾቼ ኃይሉ አበራ ነኝ ከወልቂጤ ዩኒቨርሲቲ። በዚህ ቪዲዮ እንግዲህ ኮንስትራክሽን ስፔሲፊኬሽን ኤንድ ሰርቬይንግ በሚለው ኮርስ ዙሪያ የተለያዩ ጊዜ ያለ ተማሪዎቻችን የጠየቁናቸውን የሙከራ እንዲሁም አጠቃላይ ጥያቄዎች እንደምንሰራ ከዚህ በፊት ቪዲዮ ነግራችኋለሁ። ባለፈው ሳምንት ካቆምንበት ጥያቄ ስንቀጥል አስረኛ ላይ በዚህ በተሰጠን ከታች በተሰጠን ድሮይንግ መሰረት እነዚህን አራት ጥያቄዎች መልሱ ነው የሚለን። ኤ ላይ ምንድን ነው የምናገኘው? ብሎኬቱ ከቨር የሚያደርገው ለዚህ ወል ብሎኬቱ ከቨር የሚያደርገው ወይም በብሎኬት የሚሸፈነው ኤሪያ ምን ያክል ነው የሚለን። ቢ ላይ ደግሞ ስንትስ ብሎኬት ያስፈልገናል ለዚህ ወል ያክል ብሎኬት ነው የሚያስፈልገን ነው የሚለን። ሲ ላይ ደግሞ እነዚህን ብሎኬቶች ጆይን ለማድረግ ምን ያክል ቮሊዩም ኦፍ ሞርታር ነው የሚያስፈልገው ነው የሚለው። ፋይናሊ ዲ ላይ ፕላስተሪንግ ኤንድ ፔይንቲንግ ኤሪያውን ካልኩሌት እንድናደርግ ጠይቀናል ማለት ነው። ድሮይንግ እዚህ ጋር ዳይሜንሽን በደንብ የማይታያችሁ ከሆነ 0 ላይ ነው እዚህ ጋር 0 ነው የሚለው። ዘን እዚህ ጋር ያለው መስኮት ደግሞ ሜትር ከ40 ላይ ከግራውንድ ሜትር ከ40 ከፍ ብሎ እንደሚገኝ ነው የሚያሳየው። በዚህ መረጃ መሰረት እንግዲህ እነዚህ መመለስ ነው። ለመልሱ ስንሄድ የብሎኬታችን የሚሸፍነውን ኤሪያ ለማግኘት ምንድነው የምናደርገው? አጠቃላይ ከወሉ ኤሪያ ላይ የበሮቹ የመስኮቶቹ እና ያሉ ስትራክቸሮች ቢም ኮለን የነሱን ኤሪያ ስንቀንስ ብሎኬቱ የሚሸፍነው ኤሪያ ማግኘት እንችላለን ማለት ነው። ስለዚህ ቶታል ኤሪያው እዚህ ጋር የወሉ ኤሪያ እንደምታዩት 6 ሜትር በ5 ሜትር ከ90 ወሰደው። ዛት ሚንስ ከጫፍ እስከ ጫፍ አይደለም የወሰደው ወይም የወሰድኩት ከዚች ከኮለኗ ጠርዝ እስከዚችኛዋ ኮለን ጠርዝ ወስጄ ታይምስ ከዚች ጫፍ እስከዚች በሯ ጫፍ ባለው ኢንተርቫል ያለው ኤሪያ ወሰድኩና ቶታል ኤሪያው ማለት ነው። ዘን ከዚህ ኤሪያ ላይ እዚህ ጋር ሁለት በሮች አሉን። ግራውንድ ፍሎር ላይ በር አለ፣ ፈርስት ፍሎር ላይ ሌላ በር አለ። እዚህ ጋር መስኮት አለ፣ ከላይ መስኮት አለ። የነዚህ ኤሪያ ፕላስ እዚህ ጋር ኢንተርኔት ቢም አለች። የዚች ኤሪያ ቀንሳለሁ ማለት ነው። እሱን ስንቀናንስ እዚህ ጋር የበሩ ኤሪያ ማለት ሜትር ከ60 በ2 ከ80 ነው። ሜትር ከ60 ወደዚህ ወደ ጎን ሜትር ከ60 ነው። ከፍታው ደግሞ ያው እዚህ ጋር እንደምታዩት 2 ከ80 ነው። 80 ያህል። ስለዚህ ሜትር ከ60 2 ከ80 የዚህኛው በር በተመሳሳይ ሜትር ከ60 እዚህ ጋር ከታች እንደምታዩት ሜትር ከ60 ነው 2 ከ80። ስለዚህ ሁለቱም በሮች ሄታቸውም ዊድዛቸውም ተመሳሳይ ስለሆነ ሜትር ከ60 በ2 ከ80 አድርገን በሁለት እናበዛቸዋለን ማለት ነው። መስኮቶቹም በተመሳሳይ ሜትር ከ60 በሜትር ከ40 ናቸው መስኮቶቹ። ወደዚህ ወደ ጎን ሜትር ከ60 ከፍታቸው ደግሞ ሜትር ከ2 ከ80 ላይ ሜትር ከ40 ስንቀንስ ሜትር ከ40 ይሆናል ማለት ነው። እዚህም በተመሳሳይ እንደዛው ሜትር ከ40 ነች። እሱን ስንቀንስ እሱንም ሰራና ፋይናሊ የቢሟ ኢንተርሚዲየት ቢሟ እዚህ ጋር ያለችው ቢም እሷን ኤሪያ እንሰራለን። ማለት 6 ሜትር በቴክነሷ ደግሞ 30 ሳንቲም ነች። የእሷንም ኤሪያ እንሰራለን። ዘን የበሩ የመስኮት እና የቢሙ ኤሪያ ማለት ይናከል ካሬ ነው የሚሆነው። አጠቃላይ ከወላችን ኤሪያ ላይ ይህንን ኤሪያ ስንቀንስ የብሎኬት የሚሸፈነው ኤሪያ
ምን ያክል እንደሆነ እናገኛለን ማለት ነው። ቀጥሎ ምንድነው የሚጠይቀን? ቢ ላይ ምን ያክል ብሎኬት ነው የሚያስፈልገን ነው የሚለን። ስለዚህ እሱን ለማግኘት ከላይ በብሎኬት የሚሸፈነው ኤሪያ ምን ያክል ነው የሚለውን አግኝተናል ወይም ሰርተናል። ዘን እሱን ኤሪያ ካገኘን በኋላ ለአንዷ ብሎኬት ኤሪያ ነው የምናካፍለው። ብሎኬታችን ከላይ ባለ 15 ብሎኬት ነች። ኖርማሊ ብሎኬቱ ኤሪያ ላይ ምንም ኢፌክት አይኖረውም። ባለ 15ም ሆነ ባለ 10ም ሆነ ባለ 20 ብሎኬት ሆነ ኤሪያው ላይ ምንም ተጽዕኖ አይኖረውም። እዚህ ብሎኬቷ ኤሪያ አጠቃላይ የቦሉ ኤሪያ አግኝተናል። የቦሉ ኤሪያ ሲካፈል ለአንዷ ብሎኬት ኤሪያ እዚህ ጋር ብሎኬቱን ኤሪያ የምንወስደው ግን ከነ ሞርታር ነው። ላስት ሰራሁላችሁ ቪዲዮ መሰረት ኢንክሉዲንግ ሞርታር ነች እቺ ብሎኬት ማለት። ስለዚህ የቦሉ ኤሪያ ሲካፈል ለአንዷ ብሎኬት ኤሪያ ዊዝ ሞርታር ስናካፍል ይህን ያክል ብሎኬት በዚህ ግድግዳ ወይም በዚህ ወል ያስፈልገናል ማለት ነው። ሲ ላይ ቮሊዩም ኦፍ ሞርታር ነው የሚጠይቀን። እዚህ የሞርታሯን ቮሊዩም ለማግኘት የወሉ ቮሊዩም ላይ የ235ቱ ብሎኬቶች ቮሊዩም እንቀንሳለን ማለት ነው። እዚህ የወሉ ቮሊዩም ማለት ወላችን ቅድም 6 ሜትር ስኩዌር አግኝተናል። እዚህ ብሎኬቷ ደግሞ ባለ 15 ነች። ኤሪያው ሲባዛ በብሎኳ ቲክነስ ስናባዛ ይህን ሜትር ስኩዌር እናገኛለን። ሜትር ኪዩብ እናገኛለን። የ235ቶቹ ብሎኬቶች ደግሞ ቮሊዩም ማለት የአንዷ ብሎኬት ቮሊዩም በ20 በ15 አብዝተን ሲባዛ በ235 ስናበዛ ይህን ያክል ሜትር ስኩዌር እናገኛለን። ስለዚህ ቶታል ዎል ኤሪያው ላይ የ235 ብሎኬቶች ቶታል ቮሊዩም ላይ 235 ብሎኬቶች ቮሊዩም ስንቀነስ ይህን ያክል ሜትር ኪዩብ እናገኛለን ማለት ነው። ስለዚህ እነዚህ 235 ብሎኬቶች ጆይን ለማድረግ የሚያስፈልገን የሞርታር ቮሊዩም ይህን ያክል ነው ማለት ነው። መጨረሻ ዲ ላይ ደግሞ የሚጠይቀን የፕላስተሪንግ እና ፔይንቲንግ ኤሪያው ነው። ስለዚህ እሱም ደግሞ እንዴት ነው የምንሰራው? ቶታል ኤሪያው ላይ ወላችን ኤሪያ ላይ በርና መስኮቱን መቀነስ ነው ፕላስተሪንግ እና ፔይንቲንግ ኤሪያ ለማግኘት። ስለዚህ ቶታል ኤሪያው ማለት እዚህ ጋር ከዚች ኮለን ጫፍ እስከዚች ኮለን ጫፍ ያለውን ሌንግዝ እንወስዳለን ሲባዛ ከዚች ቦታም ከ0 እስከ ላይ እስከ ቶፕ ታይ ቢሟ ጫፍ ያለውን ወስደን ቶታል ኤሪያውን እናገኛለን። ከቶታል ኤሪያው ላይ በርና መስኮቶች ኤሪያ ስንቀንስ ፕላስተሪንግ ኤንድ ፔይንቲንግ ኤሪያው ማግኘት እንችላለን ማለት ነው። መጀመሪያው ከኤ የሚለየው የዚህኛው ምንድነው? ኤ ላይ ስትራክቸሮችንም ጭምር እንቀንሳለን። ኮለን እና ቢም ቀንሰን ነው የሚሰራው። እዚህ ጋር ፕላስተሪንግ እና ፔይንቲንግ ላይ ግን ኮለን እና ቢሙ ሳንቀንስ በርና መስኮቶችን ብቻ ቀንሰን እዚህ ጋር እንደምታዩት አጠቃላይ ኤሪያው 6.6 ሲባዛ በ6.1 6.6 ማለት ከዚች ጫፍ እስከዚች ጫፍ ነው ሲባዛ 6.1 ማለት ነው። እዚህ ጋር አስቀምጦልናል። የቤቱ ከፍታ ነው እስከ ቶፕ ጫፍ ድረስ ያለው ነው። እሱም ኤሪያ ላይ የበርና የመስኮቶቹ ኤሪያ የበርና የመስኮቶቹን ኤሪያ ወደ ቅድም ሰርተናል። የእነሱን ኤሪያ ስንቀንስ አጠቃላይ ፕላስተሪንግ እና ፔይንቲንጋችን ኤሪያው ይህን ያክል ይሆናል ማለት ነው። እሺ 11ኛው ላይ የዚህ ስቲል ትራስ ሜምበር ዌይት ወይም ደግሞ ማስ ነው ፈልጉ የሚለን። እሱን ለመስራት እንግዲህ ዴንሲቲ ስቲል ዴንስ ሰጥቶናል።
ሶ ምን ፎርሙላ አለን? ስ ኢዝ ኢኳል ቱ ማስ ኦቨር ቮሊዩም የሚል ፎርሙላ አለን። እዚህ ማሱን ደግሞ ለማግኘት ሲንግል ክሮስ አድርገን ዴንሲቲ ታይምስ ቮሊዩም አድርገን ማሱን ማግኘት እንችላለን፣ ወይም ዌይቱን ማግኘት እንችላለን ስቲል ትረሱ። ነገር ግን ይህን ለመስራት ቮሊዩም አቅም የስቲል ትረሱ። ሶ ቮሊዩሙን ለማግኘት ደግሞ ስቲል ክሮስ ሴክሽናል ኤሪያው ሲባዛ በሌንግዝ ስቲል ቶታል ሌንግዝ ፈልገን በስቲል ክሮስ ሴክሽናል ኤሪያው አባዝተን ቮሊዩሙን ማግኘት እንችላለን ማለት ነው። ክሮስ ሴክሽናል ስቲል ክሮስ ሴክሽኑን እንደምታዩት ሆሎ ስቲል ነው። ስለዚህ የዚህን የጥቁሩን ፓርት ኤሪያ ለማግኘት ኤክስተርናል ኤሪያው ላይ ኢንተርናል ኤሪያውን መቀነስ ነው። ስለዚህ ከኤክስተርናል ኤሪያው ማለት ሜትር 12 ሳንቲም 12 ሳንቲም አለን ኤክስተርናል ኤሪያው። ከሱ ኤሪያ ላይ እዚች ኢንተርናል ኤሪያዋ ማለት እዚህ ጋር 30 ሚሊ ሜትር እዚህ ጋር 30 ሚሊ ሜትር ስንቀንስ 60 ሚሊ ሜትር ወይም 6 ሳንቲም አለን። ወደ ጎኑ እንደዛው 6 ሳንቲም አለን። ስለዚህ ኤክስተርናል ኤሪያው ኢንተርናል ኤሪያው ስንቀንስ የስቲሉ የሶሊድ ፓርቱ ኤሪያ ማግኘት እንችላለን። ዘን ትረስ ሜምበሩ ሌንግዝ ስናበዛ የስቲሉ ቮሊዩም እናገኛለን ማለት ነው። ትረስ ሜምበሩ እዚህ ጋር እያንዳንዱ እንትን ሰጥቶናል። ያልተሰጡ መረጃዎች አሉ። እነሱን ግን ካልኩሌት ማድረግ ይጠበቅብናል ማለት ነው። እዚህ ጋር እንደምታዩት ኪንግ ፖስታ ወይም ቨርቲካል ሜምበሯ 1 ሜትር ሰጥቶናል። እዚህ ጋር ሆሪዞንታል ሜምበሩ ደግሞ 5300 ሚሊ ሜትር ሰጥቶናል። እነዚህን ቫልዩዎች ግን አልተሰጠንም። ይቺ አልተሰጠንም። ይቺን ዲያጎናል ሜምበሩ አልተሰጠንም። ይቺን ዲያጎናል ሜምበር ርዝመቷ ስንት እንደሆነ አናውቅም። የእነሱን ግን መጀመሪያ ቤት ማድረግ ይኖርብናል ማለት ነው። እዚህ ጋር እንደምታዩት የስቲል ማስ ወይም ማሱን ለማግኘት ዴንሲቲ ታይምስ ቮሊዩም ነው ብለናል። ዴንሲቲ ኦልሬዲ ከላይ ተቀምጦልናል። ቮሊዩሙን ለማግኘት ሴክሽናል ኤሪያው ሲባዛ በሌንግዝ ነው ብለናል። ሴክሽናል ኤሪያውን ደግሞ እንዴት ነው የምናገኘው? ኤክስተርናል ኤሪያው ሲቀነስ ኢንተርናል ኤሪያው ነው ማለት ነው። ስቲል ኤክስተርናል ኤሪያው የስቲሉ ኤክስተርናል ኤሪያው እዚህ ጋር የተሰጠን ማለት ነው 12 ሳንቲም 12 ሳንቲም ወይም 120 ሚሊ ሜትር 120 ሚሊ ሜትር ነው። ኢንተርናል ኤሪያው ደግሞ 30 ሚሊ ሜትር 30 ሚሊ ሜትር ስንቀንስ 60 ሚሊ ሜትር በ60 ሚሊ ሜትር ውስጧ እዚህ ኤክስተርናል ኢንተርናል ስንቀንስ ይህን ሜትር ስኩዌር እናገኛለን ማለት ነው። የስቲሏን ክሮስ ሴክሽናል ኤሪያ ካገኘን በኋላ ጥለን አጠቃላይ የስቲሉ ሌንግዝ ነው የምንፈልገው። እዚህ እሱን ተሰጥቶናል። ሌሎችን ግን ካልኩሌት አድርገን እናገኛለን ማለት ነው። እንዳየነው 5.3 ሜትር ሰጥቶናል። ቨርቲካል ሜምበሯ ደግሞ ወይም ኪንግ ፖስት 1 ሜትር ሰጥቶናል። አሁን መፈለግ ያለብን ቢሲ እነዚህን ቫልዩዎች ፈልገን ፋይናሊ አጠቃላይ የስቲሉ ሌንግዝ ሙሉ ስቲል ሌንግዙ የብረቱ ርዝመት ምን ያክል ነው የሚለውን እናገኛለን ማለት ነው። ሶ ቶታል ሌንግዝ ኦፍ ስቲል እዚህ ጋር እንደምታዩት ስዋን ፕላስ ሌንግዝ ኦፍ ቨርቲካል ሜምበር ኤ ፕላስ ዲያጎናል ሜምበሩ ቢ ደመር ሆሪዞንታል ሜምበሩ ይሄኛው ደመር ሌንግዝ ኦፍ ዲያጎናል ሜምበር የሚሆን እነዚህ እንደማምረን ነው ስቲሉ ሌንግዝ የምናገኘው ማለት ነው። እዚህ ጋር 1 ሜትር ሰጥቶናል ኪንግ ፖስቱ። ይህን ደግሞ ለማግኘት ምንድነው የምናደርገው? ዩዚንግ ሲሚላሪቲ ኦፍ ትራያንግል ይሄኛው ሲካፈል ለዚህ ይሆናል
ኤ ሲካፈል ለ3.5 አድርገን የኤም ቫልዩ እናገኛለን ማለት ነው። ይችኛው ቨርቲካል ሜምበር ርዝመት እናገኛለን 0.66 ሜትር ይመጣል። የዚህችን ደግሞ የቢ ወይም ዲያጎናል ሜምበሯን ርዝመት ደግሞ ለማግኘት ነው የምናደርገው ዩዚንግ ፓይታጎራስ ቲዮረም ኤ ስኩዌር ፕላስ 1.8 ስኩዌር ኢኳል ቱ ቢ ስኩዌር ግን ስለዚህ የቢ ቫልዩ ደግሞ በራዲካል አስቀምጠን ይህን ያክል ሜትር እናገኛለን። የቢችኛዋ ስቲል ሰፖርት ሜምበሯ እሷ ርዝመት ይህን ያክል ሜትር እናገኛለን ማለት ነው። ሆሪዞንታል ሜምበሩ ደግሞ መጀመሪያ ተሰጥቶናል 5.3 ሜትር ተሰጥቶናል። እሱን ዳይሬክትሊ መውሰድ ነው። የዘን ዲያጎናል ሜምበር ሲ ቫልዩ የዚችን ደግሞ ርዝመት ለማግኘት ዚስ ስኩዌር ፕላስ ዚስ ስኩዌር ኢኳል ቱ ሲ ስኩዌር አድርገን አሁንም ፓይታጎረስ ቲዮረም በመጠቀም ማለት ነው። በዛ መልክ የሲን ቫልዩ እናገኛለን። መጨረሻ ላይ አጠቃላይ የስቲል ሜምበሩ ሌንግዝ ማለት እነዚህ የሚያገኘናቸው ቁጥሮች መደመር ነው። ሲደመር ሆሪዞንታል ሜምበሯ ሲደመር እቺ ቨርቲካል ሜምበር ኤ ሲደመር ቢ ሲደመር ሲ አድርገን አጠቃላይ የስቲሉ ሌንግዝ እናገኛለን ማለት ነው። ከዛ ቮሊዩም ኦፍ ስቲል ማለት ክሮስ ሴክሽናል ኤሪያው ሲባዛ በቶታል ሌንግዝ ነው ብለናል። እዚህ ክሮስ ሴክሽናል ኤሪያውን አግኝተናል። የዚች የሶሊድ ፓርቷ ኤሪያ አግኝተናል። ቅድም ሜትር ስኩዌር አግኝተናል። ቶታል ሌንግዙ ደግሞ ደማምረን የስቲሉ ቶታል ሌንግዝ አግኝተናል 14.32 ሜትር። እዚህ ቮሊዩም ኦፍ ስቲል ኤሪያ ኦፍ ስቲል ሴክሽን ታይምስ ሌንግዝ ኦፍ ስቲል አድርገን ይናከል ሜትር ኪዩብ ያገኛለን ማለት ነው። ፋይናሊ የስቲሉ ማስ ወይም ዌይቱ ማለት ዴንሲቲ ታይምስ ቮሊዩም ነው። ዴንሲቲ ኦፍ ስቲል ኢኳል ቱ 7850 ኪሎ ግራም ፐር ሜትር ኪዩብ ነው። ቮሊዩም ደግሞ አግኝተናል 0.155 ሜትር ኪዩብ አግኝተናል። እዚህም በማባዛት የስቲሉ ማስ ወይም ደግሞ ዌይቱ 1216.75 ኪሎ ግራም እናገኛለን ማለት ነው። እንደተለመደው ደግሞ እስከ ቀጣይ ሳምንት ድረስ ይችን ጥያቄ ሞክሯት። ስቶን ማሶነሪ ክሮስ ሴክሽን ሰጥቶናል። እዚች ስቶን ማሶነሪ ቴክኦፍ ሺት ፎርማት በመጠቀም እነዚህን አክቲቪቲዎች መስራት ነው። ስቶን ማሶነሪ ወደ ጎን 6 ሜትር ርዝመት 6 ሜትር እንደሆነ አስቀምጦልናል። ስለዚህ አክቲቪቲዎች ሞካክሯቸው። ቀጣይ ሳምንት አብረን እንሰራዋለን። መጀመሪያ ላይ የሚጠይቀን ኮንክሪት ነው። ከስር የሚያስፈልገን ኮንክሪት በካሬ ነው የምናስቀምጠው። እሷን ካልኩሌት ማድረግ ቮሊዩም ኦፍ ኤክስካቬሽን ለዚህ ስቶን ማሶነሪ ለመገንባት ያክል ሜትር ኪዩብ ነው ኤክስካቬት ማድረግ ያለብን የሚለው ቢ ላይ እዚህ ወርኪንግ ስፔስን ኮንሲደር በማድረግ ቮሊዩም ኦፍ ኤክስካቬሽን ካልኩሌት ማድረግ፣ ሲ ላይ ደግሞ ስቶን ማሶነሪ ምን ያክል ኪዩብ ነች የምታስፈልገን፣ ምን ያክል ሜትር ኪዩብ ማሶነሪ ያስፈልገናል ነው። እሱን መስራት ፋይናሊ ፊል አራውንድ ስቶን ማሶነሪ ኤክስካቬት አድርገን ስቶን ማሶነሪን ከገነባን በኋላ ፊል ማድረግ ይኖርብናል ለወርኪንግ ስፔስ የተጠቀምነውን ቦታ። ስለዚህ ያቺ ፊል የምናደርጋት ስፔስ ምን ያክል ሜትር ኪዩብ ነች የሚለውን ካልኩሌት ማድረግ ይኖርብናል። ላስቲክ ከሰራ ነው ከፉቲንግ ፓድ ጋር ተመሳሳይ አሰራር ነው የምንሰራው። እዚህ ጋር ላስት የነበረው ኮንክሪት ፓድ ነበር። እዚህ ጋር ደግሞ ስቶን ማሶነሪ ነው። አሰራሩ ተመሳሳይ ነው። በዛ መልክ ሞክሯት።
ለዛሬ በዚሁ ይብቃን። ቻናሉን ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይጠቅማቸዋል ብላችሁ ለምታስቧቸው ደግሞ ሼር አድርጉላቸው። ሳምንት በሌላ ጥያቄ መልሰን እንገናኛለን። ሳምንት ሰው ይበለን። እወዳችኋለሁ። መልካም ቆይታ። ቻው